ሩታና አብርሽ በመጨረሻም ተጋቡ። ሁለታቸው ስንትና ስንት ውጣ ውረድ አይተው በስንት ውጣ ውረድን ያው ካሳለፉ በኋላ በመጨረሻም እንግዲህ ሰርጋቸው በዱባይ ፋ ብትና አድርገው ተጋብተዋል። እንግዲህ ብዙ ያው አድናቂዎቻቸው የነሱ የሚከተሏቸው የሚያደንቋቸው ደግሞ እጅግ በጣም ተደስተው ያማረ የተዋበ ሰርግ ያርግላችሁ ደስ ብሎናል እንግዲህ ብለዋል ማለት ነው። ብዙዎቹም ደግሞ በዛም ልክ ዱባይ የሄዱት የመዳም ቅመሞች ሊያቀፋድዱ ነው፣ ሊወስዱባቸው ነው። እንዴት እዛ ይሄዳሉ የመዳም ቅመሞች? አሁንም ቢሆን ያው የሆነ ነገር ከማድረግ ወደ ኋላ አትሉም ብለውም ደግሞ ብዙዎቹ የሚተቹም አሉ። በአጠቃላይ በዚህ ዙሪያ አንድ ነገር እንበልላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የእሺ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረድኤት ይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ እኔ አይሻ ነኝ። እንግዲህ ያው አብርሽና ሩታ እንግዲህ ተጋብተዋል። በጣም ደስ ይላል ማለት ነው። ስንትና ስንት ውጣ ውረድ ስንትና ስንት ነገር ተጣልተው በእርግጥ በእነሱ መጣላት ውስጥ ለብዙ ጓደኞቻቸው ዩቲዩብ ቻናል ለብዙ ጓደኞቻቸው ደግሞ መተዋወቅን በጣም ብዙ ነገር አድርገዋል። ያ እንደውም እንደ አንድ አስተዋጽኦ ነው እኔ የምቆጥረው ማለት ነው። ያው እኛንም ታች ያለንም ብታዩን አሪፍ ነበረ እንጂ በተረፈ ብዙ ነሚሪ እንደዚሁንም ደግሞ ሌሎችንም በአብርሽ በኩል የሚመጡት በሩታ በኩል በዳኒ በኩል እንደዚሁንም በጽጌ ብቻ ብዙዎቻቸው በዛውም እንደ ቢዝነስም ብዙ ያው ተጠቅመውበታል ማለት ነው። ያው ከዛው ጎን ደግሞ እንግዲህ ተጣልተው ነበር በአባታቸው አማካኝነት በመጨረሻም ታርቀዋል። ዛሬ ደግሞ ወደ ካናዳ መሄድ ጉዞዋ እንግዲህ እኔ እንጃ ያው ያሰረዘችው ይመስለኛል። ተጋብተው እንግዲህ ፋብትን እያሉ ነው ዱባይ ላይ ማለት ነው። እጅግ በጣም በሚገርም መልኩ ብዙዎቹ የልብስ ማስታወቂያ እየሰሩ ነው ምናምን ይላሉ። ብዙዎቹ ደግሞ የልብስ ማስታወቂያ አይደለም ትክክለኛ ጋብቻቸው ነው የተጋቡት። እንግዲህ አብርሽንም ያው ሰርግ እንደሆነ ነው ያወራ ያለው ማለት ነው። በአጠቃላይ ደስ ይላል። እንግዲህ እንኳን ደስ አላችሁ። በዚሁ አጋጣሚ እንግዲህ አድናቂዎቻቸውን በተጣሉ ጊዜ ለምን ተጣላችሁ ያለ ሩታና አንተ አብራችሁ ሆናችሁ ስትሰሩ ነው ልናበረታታህ ልንደግፍህ የምንፈልገው። ከዛ ውጪ ያለው ደግሞ እኛ በቃ አንፈልግም ያለ ሩታ ዩቲዩብም አያምርም ምናምን የሚሉ በጣም ብዙ የሩታ አድናቂዎች ነበሩ። ዛሬ ላይ ግን ተደስተው ወይም ደግሞ እንደዚህ አምረው ደምቀው ሲያዩዋቸው ደግሞ እጅግ ብዙዎቹ ተደስተዋል ማለት ነው። በተለይ የሩታ አድናቂዎች ጀግና ነሽ፣ ጎበዝ ነሽ፣ ብዙ ጊዜ በቃ ነገሮቹን እንትን ብለሽ በመጨረሻ ታርቀሻል ምናምን ብዙ እያሉ ነው ማለት ነው። እርግጥ ያው እውነተኛ የሆነ ፍቅር እውነተኛ የሆነ ህይወት ውጣ ውረድ ምናምን ነገር የሌለው የለም። ነገር ግን በአጠቃላይ ግን ምንድነው የፈለገ ውጣ ውረድ የፈለገ ነገር ቢኖር ዋጋ ተከፍሎ መጨረሻው ያማረ ሲሆን ደግሞ ደስ ይላል። እና በመጨረሻም ተጋቡ። እንግዲህ ቀውጥ የሆነ ሰርግ ነው ዱባይ ላይ ያደረጉት ማለት ነው። እንግዲህ ሁላችንም ዱባይ ሄደን በአማረ መልኩ እንደዚህ ለማግባት ያብቃን ማለት ነው። ለነገሩ አንድ ሰው ስፖንሰር ካለው የሚያግዘው ሰው ካለው ደግሞ ምንም ነገር ለማድረግ የሚያግደው ነገር የለም ማለት ነው። በአጠቃላይ ያው ስፖንሰር ግዴታ ያስፈልጋል። ብዙ ጊዜ አርቲስቶች ሰርጋቸው ብዙ ጊዜ ባለፈ ዳሉልም ሲል ነበር ሰርጋቸው ወይም ደግሞ የፎቶ ፕሮግራም ሊሆን ይችላል ራሱ ሲያምርላቸው ያ ነገር ወጪውን በስፖንሰር ነው ወይም ደግሞ ሰፖርት የሚያደርግ ሌላ ድርጅት ኖሮ ነው እንጂ ብቻውን እንዳልሆነ ነው። በእርግጥ እነሱም ያው በልብሶቹም ላይ ራሱ ያስተዋወቁበት ማርካውን አለ ማለት ነው የካምፓኒው ስም። ስለዚህ ያው ማስተዋወቅም ቢሆንም በእግረ መንገዱም ደግሞ ያው ተደስተውበታል፣ ዘንጠውበታል፣ አጊጠውበታል ማለት ነው። በጣም ደስ ይላል። እንግዲህ ያማረ ያርግላችሁ። መጨረሻውም አስሬ ተጣላን ብላችሁ መምጣት ሳይሆን እውነተኛ ነገር እና ፈጣሪ ያደርገው እላለሁኝ ማለት ነው። ዩቲዩብ እንደሆነ ያው መልካምም ሰራችሁበት ጥሩም ሰራችሁበት የሚቀመጥ ነው። አንዳንዴ በተለይ በህይወት ጉዳይ ነገር እንደዚህ ትዳር ህይወት ላይ ወይም ደግሞ ኖርማል ህይወት ላይ
ያኔ ለሚወርድልንም ገንዘብ ብለን ያልሆነ ነገር መስራት እንደሌለብን እውነተኛ የሆነ ነገር መስራት እንዳለብን አለ ለቀልድ ብለን የምንጀምራቸው ነገሮች ብዙ ዋጋ የሚያስከፍሉን ይሆናሉ። እንደዛ ነው። በአጠቃላይ ያው ዞሮ በአሁኑ ሰዓት በጣም ከባድ ስለሆነ ብር የሚገኝበት መንገድ ሰው ልጅ በብዙ መልኩ ብር መስራትን ያቅዳል ማለት ነው። ትክክለኛና ቋሚ በሆነ መልኩ ለመስራት ሰው ሲፈልግ ይሄን አክልም አያገኝም። ስለዚህ ሁሌ አቋራጭ መንገድ ነው ሰው የሚጠቀመው ማለት ነው። አጠቃላይ ግን የነሱ እንግዲህ እውነትም ተጣልተው ነበር አልተጣሉም ነበር፣ ይሄ ሁላ ድራማ ነበር አልነበረም፣ እነሱ ውስጣቸው ያውቀዋል። እንግዲህ ዞሮ ግን በመጨረሻ እንግዲህ ተጋባን ብለው መጥተዋል። ድጋሚ ተጣላን ብለው ካልመጡ ስለዚህ ደስ ይላል። ሁላችሁንም እንግዲህ በርቱ። በስደትም ያላችሁ ሁላችሁንም ሀገራችሁ ገብታችሁ እንግዲህ ትዳር ይዛችሁ ለማማር ያብቃችሁ። ሌላው እዛ ሆነው ራሱ ብዙዎቹ የመዳም ቅመሞችን ነው ሰፖርት አድርገዋቸው የሄዱት። እዛም ደግሞ እየተዝናኑ ያሉት እንደፈለጉ እየሆኑ ያሉት በመዳም ቅመም ብር ነው። እናንተ ለቤተሰባችሁ አትደክሙም ወይ? ቤተሰቦቻችሁ አትልኩም ወይ? ለራሳችሁ አይኖራችሁም ወይ? ምን በኖርማል በስልካችሁ ብቻ ለምታዩት በዚህ ልክ ማሽቃበጥም ብለው ብዙዎቹን የተቀባበሉት ነበረ ማለት ነው። ይሄ ነገር ምን ያክል እውነት ነው አላቅም። ዱባይ ያላችሁት ነው የምታውቁት። እውነት እናንተ ሰፖርት ያደርጋችኋቸው ነው ወይ አይደለም? እነሱ የራሳቸው ካምፓኒም ራሱ ብዙ የሚያስተዋውቁለት እና የራሳቸው የሚሰጣቸው እንዲያስተዋውቁላቸው የሚያደርጓቸው ካምፓኒዎች አሉ ማለት ነው። ስለዚህ ዝም ብለው እውነት ብራቸው ያወጡ ነው አይደለም የሚለው ነገር እንግዲህ ያው ራሳቸው ነው የሚያውቁት ማለት ነው። ለምን አንዳንዴ መስጠትም ማድረግ አንዳንድ ሰው ለሚያደንቀው ለሚወደው ለሆነ ነገር ያደርጋል። ግን ያው ሁሉም ነገር ደግሞ በልክ ሲሆን ለሌለው ሰው ሲሆን ብዙ መልካም ነገር ብዙ አስተዋጽኦ ነገር እያደረገ ብዙ ነገር እየሰራ ደግሞ ሰፖርት የሚያደርገውን የሌለው ሰው ሲሆን ይሻላል ማለት ነው። ለመስጠትም ለማድረግም ዝም ብሎ ደግሞ ከመሬት ተነስቶ ያለው የተሟላለት የተመቸው ደግሞ ማድረግ ደግሞ ይሄን አክልም ነው ብዬ አልልም። ለማንኛውም እንግዲህ የነሱ አላቅም ለምን ብዙዎቹ ያው የተዝናኑ ያሉት በመዳም ቅመም ብር ነው ምናምን ሲሉ ስለሰማሁ ነው ማለት ነው። እውነት በመዳም ቅመም ብር ነው በማን ነው እንግዲህ አናቅም ማለት ነው። ማንኛውም ሰው ደግሞ የደከመበት የሰራበት ለማንም ማድረግ መብቱ ነው። ማንም አንዳንዴ አገር መጥተን ስናየው ነው የሚገባን። እያንዳንዱ ላወጣ ነው ነገር ተሬዛ ሆነን አይታወቀንም። ለምናወጣው ነገር ሰርተን ስለምናገኝ የአንድ ወር ደሞዜ ነው ወይ ደግሞ የ15 ደሞዜ ነው። እኔ ራሴ ዘና ካልኩበት ፈታ ካልኩበት ማን የሚያገባው ምናምን እንላለን እዛ ሆነን ማለት ነው። ግን አንዳንዴ ያው ሲገባን በቦታው ስንሆን ነው የሚገባን ማለት ነው። እና በቦታው ስንሆን ነው የሚገባን እላችኋለሁኝ። ያላግባብ የምታወጡ ከሆነ ምን የምትሉ ከሆነ ያው አግባብ አይደለም፣ ራሳችሁ ጠብቁ እላችኋለሁኝ። በቃ ለሚያገኝ ሰው ወይ ደግሞ የሚሰጠው ነገር ላለ ሰው ደግሞ ትርፍ ነገር ማውጣት ደግሞ አስፈላጊ አይደለም። ለራሳችሁ ወወቁበት። እናንተንም የኔ ቀንስ መች ነው እንዲህ የምደሰትበት ቀን የኔስ መች ነው ብላችሁ ለራሳችሁ ጠንክሩ እላለሁኝ። ለማንኛውም እንኳን ደስ አላችሁ አብርሽና ሩታ፣ እናንተንም ከዚህ በኋላ በርቱ። እንግዲህ ትዳራችሁ ምሩ። ሁላችንም አላህ ያግዘን እላችኋለሁኝ። ያማረ ትዳር ያድርግላችሁ። ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።